ቲሸርት የለውስጥ ነው የመጣሁት። ለምን ሌላ አትገዢም? እስቲ ብሩን ንገሪኝና እኔ ልስጥሽ። 5 ጥቁር ክሬም ነገር ነው። ማርያም የፊት ክሬም ነገር እንዴት ነው እንዴ? ምግብ ግን አይደለም። የፊት ነው ተቀባው። ግንባር ነው አስቀጃን በእውነት ማርያም እንዴ የምንድን ነው ማርያም የፊት ክሬም እኮ እንደ ካካዋ ምናምን ይመስለኝ ግን ማለት ካካዋ ቤት ነው እንዴ ሲያስተዋውቅ ታላየው እንዴ ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤት ሁላ ሰራ ነበር እኮ። ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍለ? ፈጣሪ ጸባዩ ድማ ይኸውልህ፣ እኔ ለብር ብዬ አይደለም የ2 ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ አልፈረውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ ይታወቃቸዋል እኮ አይደለ? ታውቋታል። ባሸነፍም ብሩን እንደማይከፍሉኝ ማለት ነው። ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባው በኋላ ተመሳጥረው ለ3 ሊመቱኝ እንደሆነ መረጃው ደርሶኛል። ከየት ነው የደረሰ? ከራሴ ነው። ደግሞ እኮ አዘጋጆቹ ራሱ እኮ አጭበርባሪዎች እኮ ናቸው። አስቡ እስቲ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል? 60 ሚሊዮን። ያውላ ለማን ነው? ለራሳቸው እኮ ነው እኮ የሚያረጉት ያን ሁላ ብር እኮ። ደግሞ ማለት ነው እኛ ትላልቅ ሰዎች ነን። በዚህ እድሜያችን እንደ ሕፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም። አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል። ፈርቼ አይደለም እናቴ ስለማትፈቅድልኝ ነው። ወይኔ እናቴ ብትፈቅድልኝ ኖሮ አሳየው ነበርሽ። ወይ ካልሆነ እናትን እናስፈቅድልኝ። ወይ እንደዛ አይሆንም። አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው። ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል። እና እናንተ መታችሁ ለመጠየቅ ይርቃችኋል። ችግር የለውም እንመጣለን። እንዴ ምንድነው? በቃ እሺ እኔ አልችለውም። ምን አድርግ ነው የምትለኝ? እኔ አልችለውም። በቃ እንዴ ታስገድሉኝ ነው እንዴ? እኔ ለእናቴ ልኑርበት። በቃ አልፈልግም። አልቃላም እንዴ ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰውዬ የማነ ድር ቤት ኩባያ ነው መጣሽብኝ። ደግሞ እርግዬ እንዴት ነሽ? ሳልነግርሽ ማዳም እኮ ሴኩሪቲ ልታመጣ ሄዳለች። እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው። ካልሆነ እወጣላታለሁ። እኔ ሌሊት ሙሉ ቆሜ እያደርኩኝ ማለት ነው። ጠምቶኛል። ቆንጆ ነገር ነች። አንተ በቁንጅና ነው ምን አለ ስራና አልፋት ሰራ ምን እንደው እንዴት አልሽ? ትርንጎ እትዬ ሰላም ቃስካውን አላጠብሽም? ምንድነው? እየሞከርኩ ነው። ዋይ የለም። ምንድነው የምትናገረው? ይሄ ነው ጥበቃው። እትዬ እየቀለድሽን። ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰውዬ የማነ ድር ቤት ኩባያ ነው መጣሽብኝ። ደግሞ ከማጠሩ መወጠር የሆነ ሰው የምታመጭ። እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነበር። ምንድነው ደህና ጥበቃ? ፈርጠምጠም ያለ ልጅ ነው ይዤ መጣሁ። ፈርጠምጠም ይሄ እኮ አሉሎ ጭንቅላት ባናት ነው የምትወድቀው። ሁሌ ተጋግጦ ፈጣን ሉተሪ ነው ይመስል። ካንቺም ብዙ ነው ከኔ ጋር በል ስርዓት ነው። ከኔ ጋር ተደካኪ ከፈለግሽ ዝም በል አንተ። መልሳት ስጠኝ። ኧረ ተረጋጉ። በቃ መውጣት ነው ፈልገው ሴቴ ቀልድ ነው ያልሽው አንቺ። እኔ አንድ ነገር ልንገርሽ፣ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ። ማፊ ቡሽኪላ ካልደላ ተሳይሽ በተሊንክም ሽርታ ሁሉ ምንም ግን ደህና ነገር ስትሰሪ አላየሽ። አንቺ ቀርዳ ያው የተጠባበሰ ደህና ነገር የበላሽ በማን ነው? ምግብማ አስለመድኩሽ። ልንገርሽ ኤምባሲ ጂንስ ነው የሚቀጥሩኝ። በር መክፈቻው ላይ እንኳን የማይደርስ ሰው። ኧረ በስንት መከራ ነው ይዤ የመጣሁት ልጅ ነው። በስንት መከራ እኮ እያለቀሰብሽ ይሄ አሉሏ ናት። ስቶቭ ላይ ግን ትደርሳለሽ። ማን ነው የሚቀምስላት ወጥ? በቃ አሁን ልንገርሽ መሰናበትን ፈልገው ደሞዜን ስጪ። በየትኛው ሙያሽ ነው አንቺ የሚቀጥልሽ? ማን ነው? ሲኦስ ያለኝ እኮ በምግብ ስራ ተፈትኜ ሰርተፊኬት ያለኝ ሰው ነኝ። ፕሌይ ስቶር እና አፕ ስቶር ላይ አግኝቻለሁ። ዘመን ፕሮቫይደር የሚል አፕሊኬሽን አለ። እዛ ላይ ሙያሽን ሰርተፊኬትሽን ከሞላሽ በትክክለኛ ፕሮፌሽናል የሆነ ስራ በጥሩ ክፍያ ይሰጥሻል። እኔም እኮ 4 ማስተርስ አለኝ። ለኔም ስራ ፈልግልኝ። ለዚህ ነው አናት እንደዚህ የሞለለው ማስተርስ እየጫንክ ነው እንዴ? እዛ ላይ እንደውም ከፈለግ ቴክኒሻን ብዙ ነገር የቤት ውስጥ ቧንቧ ስራ፣ ኤሌክትሪክ ጥገና፣ ሴኩሪቲ ካሜራ ጥገና ኤኒ ፕሮፌሽን ነው ያለው ሰው እዛ ላይ ራሱን ሊስት ማድረግ ማስገባት ይችላል። እትዬ እንደውም አንቺም ልምከርሽ እዛ ላይ አፕላይ አድርገሽ ብትጠቀሚ ደስ ይለኛል። አንቺ ቃርዳ እንዴት ነው የሚያረጋቸው? ደግሞ የግልም ስራዎትን ሆነ የህጋዊ ድርጅቶን አገልግሎቶች በዘመን ፕሮቫይደር አፕሊኬሽን ላይ በማስመዝገብ ከደንበኛ ጋር ይገናኙ። የደንበኛ ቁጥሩን ያሳድጉ። ለበለጠ መረጃ በ0941 02 43 55 ይደውሉ። እናመሰግናለን። እንደምን አለ? ኮማንደር ሚኪ ይባላለሁ። እንዴት ነው የምትራመደው? አረማመድ አንዴ ወደዚህ አንዴ ወደዚህ ሰው ይራመድ አንዴ ቀጥ ብለህ ለምን ማለት ነው? እንዴትስ ብራመድ ምን አገባ? ማን አንተ? ሲጀመር ሰው የምታስቆመው ለምንድን ነው? ማን
እኔ ኮማንደር ሚኪ ይባላል። ሄሎ ቆይ አንዴ ታገ ምን መሰለህ ላንተም ለኩላሊት ቀይ ኮፍያ ነው ያደረገው እርግጥ ነው ግን ለኩላሊትም ላንተም አረማመድም ማስተካከል አለበት። የማናታች በርበሬ ማናንተ መጀመሪያ እንደዚህ ምታጭበርበ ይሄ የኛ ስራ እንዴ ይሄ አጣው ባስ ያረኩ ስማ ኮርስ መሸጥ ጀምር ነው ባክህ። ኑሮ ይገፋ ማለት በዚህ። አዎ የምን ኮርስ ነው የምሸጠው? 10ቱ የቸከስ አሰማመጣት። አንተ ቸከስ ከጠበስክ 3 አመት ያለፈ ልጅ ጭራሽ ሰው ልስመክ ማለት ነው እኮ ነው። ገና ሳትሰማው ገና ጀጅ ለማድረግ ሰው ገና ሳታዳምጥ ነው። ምንድነው? እሺ ለቀላል መንገድ ልንገርሽ። ያለችበት ይርና 20 ተላታ 20 ያላቻ ለስራ ጉዳይ ነበር የፈለኩሽ። ሞዴል ፈልጌ ነበር ትላታለህ። ሁሉም ቸከስ ሞዴል መሆን ትፈልጋለች ማለት ነው። ኦ ደስ ይለኛል። ይሄ ምንድነው? የሙዚቃ ነው ስትል አይ ትላታለህ። እና ይሄ ምንድነው ስትል የህይወቴ እንዴት ነው? ግም ነው ብሩ። ሌላ ደግሞ ሌላ አለ። ጓደኞቿ ጋር ልክ እስኪሰበሰቡ ተጠብቅና ማለት ነው ከናንተ መሃል አንድ የምወደው ሰው አለ ትላለህ። ተዘግራ ይጋባሉ። ሁሉም እንዲያፈጣህባት ላይ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ ስትላት ያማል። እስኪ ሌላ ነገር በቃ ውዝድርና ሊስትሮ ስንት ነገር አለ። አንዴ ያን አትሞክርም? ኮማንደር አንዴ ይቅርታ። ጤና ይስጥልኝ። ሰላም እንዴት ነው? አማን ነው አለው። እኔ የምልህ እስኪ ና ወደዚህ። ሰላም አይደል? ሰላም ነው። አይ እኛ ኮማንደሮች ነው። ከየት ሰፈር ነው የመጣው? ኧረ እኔ እዚሁ ሰፈር። ቆይ ኮማንደር ቆይ ችግር ነው አይደለም። ያዘው እዛ ጋር አንዴ። ምን መሰለህ ለአንተ ደህንነት ነው እኛ የተመደብነው እዚህ ጋር። ና አንዴ እየሄድክልኝ ወደዚህ። እዛ ጋር ሽጉጥ ማን ያዘው? እዛ ጋር ሽጉጥ ትንሽ ዝቅ ና ግባ። ተኛ። ቆይ ተኛ። ሰላም ነው። አንዴ ተኛ። ቆይ ቀና ይበል አንዴ። ኮማንደር አንዴ አንተም ተረጋጋ። አቋ ኮማንደር አንተም ተረጋጋ። ስማኝ እኛ ማለት ነው ለአንተ ደህንነት ነው የመጣነው። ከየት ሰፈር ነው የመጣው? እኔ መታወቂያ አለኝ። እኔ እዚሁ ነኝ። መንጃ ፈቃድ አለ? መንጃ ፈቃድ አለኝ። እኔ ንግድ ፈቃድ አለኝ። እኔ ለሰራተኛ ነኝ። የምን ሰራተኛ ነው? እኔ ንግድ ፈቃድ አለኝ። ምን ላይ ነው ተሰማርተው? ምን መሰለህ አሁን እኛ ወላጆቼ ናቸው ደውለው ጠብቁት የሚሉ ነው። የኔ ያው ተፈሪ አባትን ቶማስ ተፈሪ ይላል እዚህም ጋር እኮ ተፈሪ ነው ደወለልኝና ራሱ ነው። ስለዚህ ምን መሰለህ ሰላም ነው። ምንም ነገር የለም እኮ ምንም የምታውቀው ነገር የለም። እንዳትመጣ አንተ ላይ ጥቃት ሊፈጽሙ የመጡ ሰዎች አሉ። ከገጠር ከማታውቀው ከተማ መጥቷል። ተኛሽ ተኛ። እግሬን በዚህ በኩል አምጣልኝ። ተኛና እግሬን በዚህ በኩል አምጣልኝ። አንተ ደህንነት ነው። እግሬን ከፍ እግሬ ውጣው። ኮማንደር ና ያኛውን እግሬን ተኛ። አንተ ወደዛ ተኛ። ኮማንደር አንተ ሃይ ጋይስ ዛሬ በቪአይፒ ፕላስ ከስቲፎ ጋርና ከሪቾ ጋር እንቀውጠው ነው። አም ሶ ፕራውድ ኦፍ ዩ ማለት ቴንክ ዩ እዛው በስጋ ግንኙነት ላይ ናቸው።